አፕሪል 10 1912 ቾበርግ ፈረንሳይ። ዓለም እስካሁን ካየቻቸው ግዙፍ መርከቦች አንዷ የሆነችው አርኤምኤስ ታይታኒክ አትላንቲክን ለማቋረጥ ስትዘጋጅ አንድ ሰው ወደ መርከቧ ረገጠ። ታሪኩ ለበርካታ አስርተ ዓመታት በክብርም በዝምታም የተቀበረ ሰው። ስሙ ጆሴፍ ፊሊፔ ለሜርሴር ላሮሽ ይባላል። እሱ ሄይቲያዊ ኢንጂነር፣ ባል፣ አባትና በታይታኒክ ላይ የነበረው ብቸኛው ጥቁር ሰው ነው። ጆሴፍ ታይታኒክ ላይ የወጣው የቅንጦት ሕይወትን ፍለጋ አልነበረም፣ ይልቁንም ክብርን ፍለጋ እንጂ። ከነፍሰ ጡር ሚስቱ ጁሊየት እና ከሁለት ሴት ልጆቹ ጋር ወደ መርከቧ ሲወጣ ከኋላው ጥሎት የመጣው ትልቅ የዘረኝነት ግድግዳ ነበር። ዛሬ ታሪክ የረሳውን የዚህን ጀግናና ከኢትዮጵያ ንጉሠ ነገሥት ዝርያ ያለበትን ሰው ታሪክ እንተርካለን። በእውቀት ያልተገኘ ክብር። ጆሴፍ ላሮሽ የተወለደው እንደ አውሮፓውያን አቆጣጠር ሜይ 26 1886 በሄቲ ካምፓቲየን ነበር። እናቱ እኔ ኦዜል ላሮሽ ትባላለች። ጆሴፍ በ15 ዓመቱ ኢንጂነሪንግን ለመማር ወደ ፈረንሳይ አመራ። በወቅቱ አውሮፓ ዕውቀትንና ስልጣኔን እናከብራለን ትል በነበረበት ዘመን ጆሴፍ በከፍተኛ ማዕረግ ተመርቆ ኢንጂነር ሆነ። ነገር ግን ፈረንሳይ የጆሴፍን ዕውቀት አልተቀበለችውም። ምንም እንኳን ብዙ ቋንቋዎች የሚናገርና የተማረ ቢሆንም የቆዳው ቀለም ስራ እንዳያገኝ ትልቅ እንቅፋት ሆነበት። በወቅቱ ሁለተኛ ልጁ ሉዊዝ ያለ ጊዜዋ ተወልዳ የሕክምና ክትትል የሚያስፈልጋት ጊዜ ነበር። ቤተሰቡም ለከፍተኛ ወጪ ተዳርጎ ነበር። በዚህ ወቅት ነው ጆሴፍ ወደ ትውልድ ሀገሩ ሄይቲ ለመመለስ የወሰነው። በወቅቱ የሄይቲ ፕሬዝዳንት የነበሩት ሴንቲናንስ ለኮንቴ የጆሴፍ አጎት ስለነበሩ ጆሴፍ በአገሩ የሚገባውን ክብርና ስራ እንዲያገኝ ተስፋ አድርጎ የነበረው። እዚህ ጋር እጅግ አስገራሚው ነጥብ ብዙ የታሪክ ተመራማሪዎች ጆሴፍ ላሮሽ ከኢትዮጵያ ንጉሳውያን ቤተሰብ ጋር የደም ትስስር እንዳለው መጥቀሳቸው ነው። እንደነዚህ ጥናቶች ገለጻ ጆሴፍ የልዑል ተፈሪ መኮንን የአክስት ልጅ እንደሆነ ይታመናል። ምንም እንኳን ይህ ዝምድና በይፋዊ ሰነዶች ባይረጋገጥም በሁለቱ ቤተሰቦች መካከል የነበረው የቅርብ ግንኙነት ታሪኩን እጅግ ሚስጥራዊ ያደርገዋል። ለልጆቹ ፍቅር የተከፈለ ዋጋ። ጆሴፍ መጀመሪያ ሊጓዝ የነበረው ላፍራንስ በተባለች መርከብ ነበር። ነገር ግን ያ መርከብ ልጆች ከወላጆቻቸው ጋር አብረው እንዳይመገቡ የሚከለክል የመለያየት ሕግ ነበረው። ጆሴፍ እንዳባት ልጆቹን ከጎኑ አርቆ መመገብ አልፈለገም። በዚህም ምክንያት ነበር ትኬቱን ቀይሮ ወደ ታይታኒክ የገባው። ታይታኒክ ልጆች ከቤተሰቦቻቸው ጋር እንዲሆኑ ትፈቅድ ነበር። ይህ ተግባራዊና አባታዊ ምርጫ በኋላ ላይ የታሪኩ ትልቁ ጠባሳ ሆነ። የመጨረሻው ሌሊትና መስዋዕትነት። አፕሪል 14 እኩለ ሌሊት ታይታኒክ የበረዶ ግግርን መታች። በዚያ ቅዝቃዜና ሽብር ውስጥ ጆሴፍ ያደረገው ነገር ታሪክ ለጥቁር ወንዶች ሁልጊዜ የሚሰጣቸውን ከባድ መስዋዕትነት የሚያሳይ ነበር። ሚስቱን ጁሊየትን እና ሁለት ሴት ልጆቹን ወደ ማዳኛ ጀልባ ቁጥር 10 አስገባቸው። ለሚስቱ ገንዘቡንና ሰነዶቹን ሁሉ ሰጣት። ጁሊየት በኋላ ላይ እንደተናገረችው ጆሴፍ በጀልባ ወደ ታች ስትወርድ ከላይ ሆኖ በትኩረት ይመለከታቸው ነበር።
ያም ለመጨረሻ ጊዜ እነሱን ያየበት እነሱም ያዩት ቅጽበት ነበር። ጆሴፍ ላሮሽ ከመርከቧ ጋር አብሮ ሰመጠ። አስክሬኑም ዳግመኛ አልተገኘም። አትላንቲክ ውቅያኖስ የዚህን ታላቅ ሰው ታሪክ ዋጠው። ለምን ታሪኩ ተዘነጋ? ታይታኒክ ለብዙ ዓመታት እንደ ሀብታሞች፣ እንደ ነጭ ባላባቶችና እንደ ሙዚቀኞች ታሪክ ብቻ ተደርጋ ስትወራ ኖራለች። ጆሴፍ ላሮሽ ከዚህ ታሪክ ውስጥ ጠፍቶ ነበር። የታሪኩ መዘንጋት መረጃ ስለሌለ ሳይሆን የጆሴፍ መኖር ለታይታኒክ የነጭ ታሪክ የሚዋጥ ስላልነበረ ነው። ከ8 ወር በኋላ ጁሊየት ወንድ ልጅ ወለደች። ስሙንም አባቱን ለመዘከር ጆሴፍ አለችው። ጁሊየት ስለ ታይታኒክ ዳግመኛ ማውራት አቆመች። ዝምታ የሐዘኗ መገለጫ ነበር። የጆሴፍ ላሮሽ ታሪክን ስናነሳ ስለ ጥፋት ብቻ ሳይሆን ስለ ክብር እያወራን ነው። ጆሴፍ የሞተው ሀብት ፍለጋ ሳይሆን ልጆቹ በእኩልነት የሚኖሩባትን ሀገር ፍለጋ ሲጓዝ ነበር። ይህ ታሪክ የሚያስተምረን ጥቁር ሕዝቦች በዓለም ታሪክ ውስጥ ሁልጊዜም እንደነበሩና መስዋዕትነትም እንደከፈሉ ነው።